ያያችሁ በሰባት ቀን የሰራሁትን ገንዘብ ነው በሳምንት ማለት ነው። ይሄንን የሰራሁት በምንም አይደለም በኢንቫይት ነው። በኢንቪቴሽን ነው ያገኘሁት። በኤጀንት ሌቭል ደግሞ የማገኘው ይሄ ሌላኛው አካውንቴ ነው። እኔ ሁለት አካውንት ነው ያለኝ እንደምታውቁት 262972 ሰርቻለሁ በሳምንት ውስጥ። እንግዲህ እናንተ አንድ ሺህ ላይ ቁጭ ብላችሁ በአንድ ሺህ ምናምን እንዲያትለፉ እኔ እናንተን ማስተምረው እንደኔ እንደዚህ በብዙ እንድታገኙ ስለምፈልግ ነው። እንደውም ይሄ ብዙ አይባልም። ከዛ እዚህ ጋር ዊዝድሮ ናው ስለው ወደ ብር ቀይረው ስለው እንደምትመለከቱት ወደ ብር ሲቀይረው 26 ዶላር ነጥብ 29 ነው። ዶላር ነው ውዶች። ይሄ ወደ ሪያል ሲገለበጥ እንግዲህ ስንት እንደሚሆን አስቡት። ወደ ብር ሲገለበጥ ስንት እንደሚሆን አስቡት። ቀላል አይደለም። እና ይሄ ትክክለኛ እንደሆነ የምነግራችሁ ምንድነው ከሁሉም ሀገር ጋር ይሰራል። አሁን ለምሳሌ ሳውዲ አረቢያ ብዬ ብጽፍ የሳውዲ አረቢያ ባንክ አብሮ ይሰራል። አሁን ይሄ ህገ ወጥ ቢሆን ከሃይማኖት ጋር ቢገናኝ ኑሮ እነዚህ ሁላ ህጋዊ የሳውዲ አረቢያ ባንኮች አብሮት ባልሰሩ ኑሮ የኔ ባንክ ሁሌም እንደነገርኳችሁ የኤስቲሲ ባንክ የኔ ባንክ ነው። እኔ ያለኝ ህጋዊ ስለሆንኩኝ ነው። የሳውዲ ሁሉም ባንኮች እንደምትመለከቱት ሰሐብ አልበነክ አልመሐሊ የሚል ባንክ አለ። አልሐራም አለ። አልሐራም ራሱ አያችሁ አልሐራም አለ። አልሐራም የውዝህም አለ ሌላ አልሐራም። ሌላው ደግሞ እዚህ ጋር ወራፓይ የሚባል ባንክ አለ። ይሄ ሁላ የሳውዲ ባንክ ነው። በነገራችን ላይ የሳውዲ ታዋቂ ባንኮች ናቸው። በእነዚህ ማውጣት እንችላለን። አይስቲሲ ባንክ ያላችሁ በዚህ ነው ሁሌ ማውጣት ከፈለጋችሁ የምታወጡት። ግን ዛሬ አይደለም የማወጣው። እኔ ዛሬ አይደለም ማውጣት የምፈልገው። መቼ ነው ማውጣት የምፈልገው? ያኔ የኤጀንት ሌቭሌ ከገባሁ በኋላ ነው መቀይረው ማለት ነው። ገባችሁ? አያችሁ? ወደ ኢትዮጵያ ስቀይረው ደግሞ ላይ ኢትዮጵያ ብዬ ሰርች ሳረግ የኢትዮጵያ ባንኮች እነዚህ ሁላ አብረው ይሰራሉ። ይሄን እንግዲህ ዛሬ ነው መቀርጽላችሁ እናንተ እንድታዩ እንድትበረቱ እንደኔ እንድትጠነክሩ ስለምፈልግ ነው ማለት ነው ውዶቼ። ይሄንን እንግዲህ እንደነገርኳችሁ ሌቭሌን ነው ማሳድግበት። ጊፍት ነው ምላላከው፣ ጊፍት ነው መቀያየረው። ለምን ደረጃዬን አሳድጌ ትልቅ መከፈል ነው የምፈልገው እንጂ እንደዚህ ልቅምቃሚ 15 ልበል አይደለም እዚህ ጋር የመጣሁት። እና ጠንክሩ፣ በርቱ የኔ ውድ ልጆች። ሲጀመር በኔ ወታችሁ የማትበረቱበት ምንም አይነት ምክንያት የላችሁም። እንደዚህ ከዚህ በላይም ሳገኝ እነግራችኋለሁ። ሁለት አካውንት ላይ ያለኝ ታውቃላችሁ። በዛኛው አካውንት ደግሞ የኤጀንት ሌቭል ያለ ኤጀንት የሆንኩበት በዚህ ኤጀንት መሆን አልችልም። በዛኛው ግን ኤጀንት ነኝ። እና እንደኔ በቃ ተስፋ አትቁረጡ። እኔ በጣም ስራ ይበዛብኛል፣ የአረብ ስራ ግን በዛውም ሰለቸኝ ደከመኝ አልልም። እንቅልፌን ትቼ ነው ይሄን ስራ የምሰራውና እናንተም በእኔ እንድትወጡ ፈልጋለሁ ውዶቼ። ለዛ ነው የማገኘውን የምቀርጽላችሁ እንጂ ሌሎች የሚያገኙትን አይቀርጹም። በነገራችን ላይ ባፍ ብቻ ነው የሚያስተምሩት። እኔ ግን በተግባር ነው እናንተን የማስተምረውና በርቱልኝ የኔ እናቶች።